ቡናውን ይዤ እንደዚህ ቡናው ተደፍቶ አለቀ ሳልጠጣ ማለት ነው። እጄ በጣም ሾንኩና ስቅስቅ ብዬ ነው ያለቀስኩት። ስቅስቅ ብዬ ለምን በዛ በጣም ተስፋ አድርጌ ነበረ። በዛ ስራ ጀምሬ ሁሉ ገንዘብ አግኝቼ በህይወት ስንኖር ሁል ጊዜ ያሰብነው ሁሉ ይሳካል ማለት አይደለም። ሶሻል ሚዲያ ላይ እንዳያችሁት ሁሉ ነገር ቀላል ነገር አይደለም። የሆነ ነገር ስላያችሁ ወይም ስለሞከራችሁ ይሳካል ማለት አይደለም። ይሄን ለመጀመሪያ ጊዜ ያወቅኩት 2015 በኋላ 12ኛ ከወደድኩ በኋላ ለመጀመሪያ ጊዜ የራሴን ስራ ስጀምር ነበር። የሆነ ቦታ ተቀጥሬ በራሴ ገንዘብ ማግኘት ስጀምር ይህን ነበር የተማርኩት እና በዛሬ ቪዲዮ ይሄንን እንዴት አድርጌ ቀድሜ ባቃቸው አሁን ላይ ጥሩ ቦታ ደርሳለሁ የምላቸውን ሁለት ነገሮች ከራሴ ከህይወት ኤክስፒሪየንስ ሼር አረጋችኋለሁ። የመጀመሪያው ቀድሜ ባቀው ብዬ የሚቆጨኝ ነገር ምንድን ነው? ሁሉ ነገር እንዳሰብኩት እንዲሳካ ጠብቅ ነበር። አንድ ነገር ስለአደረግኩኝ በቃ ቶሎ ስክትክት እንዲልልኝና ቶሎ ስራ ጀምሬ ገንዘብ ቶሎ ጀነሬት እንዲያደርግልኝ ነበር የሚጠበቀው እና ይሄ በህይወት ውስጥ ሁሌ እንደዚህ አይሆንም። ያሰብነው ነገር ሊሳካ አይችልም። አንዳንድ ጊዜ የተለያዩ ፈተናዎች ያጋጥሙናል። 2015 ላይ 12ኛ ክላስ እንደወደኩኝ ቶሎ ብዬ ከጀለሶች ጋር ወደ ስራ ነበር የገባ ነው። እንደም ጣውላ ቤት ገባንና ስራ ሙያ የለንም፣ ግን ባለን እዛ እየዋልን እንለምዳለን። በትንሽ ብር ብለን ገባን። ከዛን እዛ እያለን ግራፊክስ ተማርኩኝ። ከዛም በኋላ ግራፊክሱን ለ3 ወር ተምሬ ከጨረስኩ በኋላ ወደ ስራ ለመስራት በጊዜው ፒሲ አልነበረኝም ነበረ። ስልክም ያን ያህል አሪፍ ስልክ የለኝም። ፒሲ እንደምንም ብዬ አስገዛው። እንዴትም በዛም በዚህም ብዬ አስገዛውኝ። ከዛም በኋላ ስራ ለመስራት አሰብኩኝ። ጀለሶች ጋር ሆነን ያው ስኪሉ ያለኝ እኔ ነኝ፣ ጓደኞቼም አብረን በሆነ ነገር ያግዙኛል። ክላይንት ስንሄድ ያስፈራልና ታውቃላችሁ፣ አፕሮች ስናደርግ ለዛ ይጠቅሙኛል ብዬ 1-3 ሆነን ጀመረ። ለመስራት ነበር ያሰብነው። ለድርጅቶች ወይ ቢዝነስ ላላቸው ሰዎች ሎጎ ብራንዲንግ፣ ባነር ምናምን ነገር እንደዚህ አይነት ነገር እንሰራላቸዋለን ብለን ማዞር ጀመርና ሄደን አፕሮች ማድረግ ጀመር። ከዛም በኋላ 2-3 ቀን እንደዚህ ካደረግን በኋላ የሆነ ሰዓት ላይ ምን አፕን አደረገ፣ አንድ ክላይንት አገኘንና ተነጋገርን። ከዛም በኋላ እሺ ደውልላቸዋል አለንና ተለያየ። ከዛም በነጋታው ምን አፕን ያደርጋል ይደውልልናል። ከዛም አሁኑኑ ነው ምናምን እያለ በጊዜውኛ ሌላ ክላይንት ይፈለግን ነበርና አይ ቲንክ ወደ ምሳ ሰዓት አካባቢ ነበር። ከዛም በኋላ ቶሎ ነው ምናምን አለን። እሺ ብለን ከዛን ተጣድፈን ታክሲ ያጣንና ታክሲ ቆመን እየጠበቅን ነበረ። ከዛም በኋላ አንድ ባጃጅ ይመጣና አንድ ሰው ከኋላ ጭኗል። ወዴት ናቸው ምናምን አለ። አረ እኛ ባጃጅ አንጠቀምም ምናምን ታክሲ የጠበቅን አልኩት። አረ ምን ችግር አለው? እኔ ያው አንድ ሰው እዛ ድረስ ይዤ ከሚሄድ እግረ መንገዴን ልጫናቸው አለ። እንዴ እኛ ብር ለምንከፍለው ምናምን ችግር የለውም እንዴ ሁሌ ችግር የለውም። እስከዛ አንድ ሰው ብቻ ይዤ ከሚሄድ ነገር እንተንም እግረ መንገዴ ደርሳቸው አለ። እኛ ደግሞ እንደዚህ አይነት መልካም ሰው የለም ብለን እንግዲህ አበሾች ታቆናላችሁ፣ እንደዚህ የዋህነት ያጠቃናልና ገባን። ከዛን ትንሽ ከሄድን በኋላ ወደምንፈልግበት ወደ ቆጪ አካባቢ ከደረስን በኋላ ወረድን። ከዛም በኋላ እያየሁት እንደዚህ በቃ ፍዝዝ ብያለሁ። ሄደ። ከዛን ነቃኝና እንዴ ፒሲ የለም ምናምን ከዛን ጀለስም ዞር ቦርሳዬ ባዶ ነው አልኩት። ይታችሁ እንግዲህ ከፖርሴ ውስጥ ነው እንግዲህ አውጥቶ ምናምን ነገር ያን አላወቁም። ያው ሲያወጣ ምን ሲል እኔ ምንም የሚታወሰኝ ነገር የለም። ይታያችሁ እንግዲህ ከዛም በኋላ እያየሁት ባጃጁ ሄደ። እያየሁት ማለት ከዛን ነቅቼ ከዛ ሩጫ ጀመርኩ። ሮጥ ባጃጁ ላይ ልደርስ አልቻልኩም። ከዛን ቆንኩና ስቅስቅ ብዬ ነው ያለቀስኩት። ስቅስቅ ብዬ ለምን በዛ በጣም ተስፋ አድርጌ ነበር። በዛ ስራ ጀምሬ ሁሉ ገንዘብ አግኝቼ የኔንም የእናቴንም ላይፍ ለውጣለሁ ብዬ ነበር ያሰብኩት። ግን እንደምፈልጉ አልሆነም። ከዛን ተመለሰንና ወደ ፖሊስ ጣቢያ ምናምን ሄድን ከጀለሶች ጋር። ፖሊስ ጣቢያ እንደዚህ ታርጋ ምናምን ካላወቃቸው ምን ልናደርግ አንችልም ምናምን በቃ ተስፋ ቆረጥኩና በቃ አንዴ እንትን ብሏል ብዬ ተኩ። ከዛን ቤት ሄጄ ለአንድ ሳምንት ምናምን ዲፕሬሽን ውስጥ ገባሁኝ። ከዛን በጣም ለአንድ ሳምንት ጥሩ አልነበርኩም። በቃ በጣም ለእኔ ፈታኝ ቀን ነበረና ምንድነው እንዴ ሰው ሊሰራ ወጥቶ እንደዚህ እንዴት ሰው ለመለወጥ ወጥቶ እንዴት እንደዚህ ሀፕን ያደርጋል ምናምን ብዬ ከፈጣሪ ጋር ራሱ መጋጨት ጀመርኩ። በጊዜው ማለት ነው የሚሰራ ሰው ላይ እንደምን እንደዚህ ይፈተናል እንዴ ሰው ሁሉ
እኔ ሊያጠቃ ወይም ሊጥል የተነሳ ነበር የመሰለኝ እና ይህ ሁሉ እንዳስብ ያደርግ ምንድነው በጊዜው ገና ልጅም ነበርኩኝ። እንደዚህ ኃላፊነቶች ምናምን ነገር ገና ጀማሪ ነበርኩና ሁልጊዜ እንዳሰብነው አይሆንም። እንዳሰብነው የተለያዩ ፈተናዎች፣ ቻሌንጆች በመሀል ያጋጥሙናል እና እኛ ስማርት የሚያደርገን ያን ቻሌንጅ የምናልፍበት ነው እና ከአንድ ሳምንት በኋላ ምን አደረገ እዛ ይነቀው እንዴ አሁንም መስራት እችላለሁ ብዬ አሰብኩ። ታያቸው እንደመጀመሪያው ፒሲ የለኝም። ምን አደረግኩኝ መስራት ሳስብ ግራፊክስ የተማርኩበት ኮሌጅ አለ ትምህርት ቤት አለና እዛ ኮምፒውተር አላቸው። ለምን እኔ ስራ እየተቀበልኩ እዛ በነሱ ኮምፒውተር እያሰራ ማለት ከዛም በኋላ ጀመርኩ። ከዛን መፈለግ ስራ መፈለግ ጀመርኩ። የሚፈልጉ ድርጅቶች ምናምን በጊዜው ደግሞ እንዲህ የሚሰራላቸውም ሰው አልነበረም። ገና አሪፍ ሰዓት ነበር የጀመርኩት። ዛን ዞር የተወሰነ ስራዎች ያገኘው ከዛን ይታያቸው ፒሲ ሳይኖረኝ ገንዘብ ማግኘት ጀመርኩኝ ማለት በጣም አሪፍ ነው። ከዛን እንደውም ዲፕረስድ ስለሆንኩኝ ብሩን እያነሳው ማጥፋት፣ መብላት፣ መጠጣት የአንድ እንትኑን ለማጥፋት ማለት ነው ማሰብ እና ምን እላችኋለሁ ከዚህ የምትማሩት ምንድን ነው? ሁልጊዜ እንዳሰባችሁት ላይሳካ ይችላል። በመሀል የሚመጡ ቻሌንጆች አሉ። ያንን ቻሌንጆች እኛ ፊክስ አድርገን ወደፊት መቀጠል መቻል አለብን። ሁለተኛ ደግሞ አዲስ ነገር ከመጀመራቸው በፊት ማወቅ ያለባቸው የግድ ማወቅ አለባቸው የምለው ከሬጅ ወይም ድፍረት፣ በምንም ነገር ላይ ድፍረት ሊኖረን ይገባል። ራሳችንን ካልተቀበልን ራሳችንን መቀበል ሜቢ ምንም ነገር ላይ ራሳችን የምንጠላው ነገር ካለ ያንን አክሴፕት ማድረጋለን። ለምን እንደዛ እንዳልኳችሁ ልንገራችሁ። ያኔ ስራ እንደጀመርኩኝ ግራፊክስ እንደጨረስኩ ስራ ጀምሬያለሁ አላልኳችሁ? የመጀመሪያ አንድ ክላይንት አግኝቼ ነበር እና እንዲሁ በሰው ነበር ያገኘኋት። ከዛን ነግረዋት ወይ እንደዚህ የሚሰራ ልጅ ያለ እስቲ ስራለች ምግብ ቤት ነበርና ሬስቶራንት፣ ለዛ ሎጎ ምናምን ባነር ትፈልግ ነበረ። እሺ ብዬ ላገኛት ሄድኩኝ። ከዛም በኋላ ምን እንደተፈጠረ አስቦ ቁጭ በል ቡና ጠጣ ተብዬ እጄ ሁሉ መንቀጥቀጥ ጀመረ። ቡናውን ይዤ እንደዚህ ቡናው ተደፍቶ አለቀ ሳልጠጣው ማለት ነው። እጄ በጣም ሾክ፣ በጣም ፍርሃት ከመሰማቱ የተነሳ ምንድነው እንደዚህ አይነት ነገር ኤክስፒሪየንስ አላደረኩም እንጂ ትላልቅ ሰዎችን በጣም አጋንኝ ነው። እንደዚህ ቢዝነስ ያላቸው እንደዚህ ሀብታም የሆኑ ሰዎችን በጣም ነው። እንደገናም ራሴን አልተቀበልኩትም። የሆነ እኔ በቂ ነኝ ብዬም አላስብም። በተለያዩ ነገሮች በጊዜው ኮንፊደንስ አልነበረኝም። እንዲህ ለሰዎች ከመነጋገር ራሴን በአግባቡ መግለጽ፣ በኮንፊደንስ መናገር። ራሴ ላይ ብዙ ኔጌቲቭ የምላቸው ነገሮች አሉ ከሶሻል ሚዲያ መጣብን ነገሮች። እነዛን ነገሮች በራሴ ላይ ያሉትን እንዲሁ እንደሆንኩኝ ሰለሞን እንዲህ ነው ብዬ አልተቀበልኩም ነበር። እዛ ምክንያት በጣም ፈራ ነበር፣ በጣም ማለት ነው። በጊዜው እሷን ደግሞ የተወሰነ ስለምታገኝ ነው እንጂ እና ምን ልላችሁ ነው በጣም ነበር የፈራሁት በጊዜ። እና ማወቅ ያለባችሁ አዲስ ነገር ከመጀመራችሁ በፊት ራሳችሁን ያልተቀበላችሁ ከሆናችሁ ለምሳሌ የሆነ ኮንፊደንስ የሆነ ኢንሴኩር የሚያደርጋቸው ነገር በቁመታችሁ ሊሆን ይችላል፣ በመልካችሁ፣ በሰውነት፣ በፊዚካላችሁ እንደዚህ አይነት ኢሹ ካለባችሁ ስንቶሎ መጀመሪያ ፊክስ አድርጉት። ሚስተካከል ከሆነ ሚስተካከል ወይም መቀበል ራሳችሁን ማይስተካከል ከሆነ እንደዚህ አይነት ኢሹ ካለባችሁ ቀድማችሁ እሱን ፊክስ ማድረግ መቻል አለባችሁ። አለበዛ ለዚህኛው ስራችሁ ለዚህኛው ህይወታችሁ በጣም ነው ቻሌንጅ የሚያደርጋችሁ። እየመጣ ይቆጣጠራችኋል። እዚህ ከአይምሯችሁ የሚመጣ ድምፅ አለ። አንተ እኮ እንደዚህ ነህ፣ አንተ እንደዚህ ነው። ያ ድምፅ በጣም ስለሚያስቸግራችሁ ያንን ድምፅ መጀመሪያ በተለያዩ መንገዶች ጸጥ ማድረግ አለባችሁ እና ደግሞ በተጨማሪ ደግሞ እሱን ጸጥ የምታደርጉበት የተለያዩ እንትኖች አሉ መንገዶች። ከዛ ዋነኛ የምለው መቀበል ነው። ጀስት አክሴፕት ማድረግ ነው። እናንተ እዚህ ዓለም ላይ እናንተ የሚመስል ምንም አይነት ሰው የለም። ጀስት ዩኒክ ነው። እኛ ችግራችን ሶሻል ሚዲያ የምናየውን ሰው መምሰል ስለምንፈልግ ጀስት ራሳችሁ ምሰሉ። ከዛም በኋላ ራሳችሁን ተቀብላችሁ ወደፊት ስትሄዱ ሰውም ራሱ ይቀበላችሁ። እኔ በጊዜው ራሴን ሳልቀበል ሰው እንዲቀበለኝ ትፈልግ ነበር። ከዛ በኋላ ብዙ እንትን ብያለሁ፣ ለፍቻለሁ፣ ምን ብያለሁ። ጀስት ራሴን አልተቀበልኩትም ነበር። ከዛ ሰው እንዲቀበለኝ በጣም እፈልጋለሁ። በጣም ትልቅ ይችላል፣ በጣም ትልቅ ችግር ነው። ስለዚህ ያ ፊክስ መደረግ መቻል አለበት። ይሄ የሁለተኛ የኔ ምክር ነው ካሳለፍኩት። ይህንን ባቅ ኖሮ ቀድሜ ወይ ይህንን ባስተካከል ኖሮ ህይወቴ አሁን ካለበት ኢሚዲየትሊ ቼንጅ ወይም ከፍ ይል ነበረ። ስለዚህ እናንተም እንደዚህ እንዳትሆኑ መጀመሪያ አዲስ ነገር ከመጀመራችሁ በፊት እነዚህን ነገሮች ማወቅ አለባችሁ። የራሳችሁን ሰልፍ ኢሜጅ ሹ ካለባችሁ እሱን ቶሎ ፊክስ ብታደርጉ በስራችሁ
ትልቅ ቦታ ትደርሳላችሁ ብዬ አስባለሁ። እና ለዛሬ የዛሬውን ሀሳብ ጨርሻለሁ። ከተመቻችሁ ይህን ፔጅ እንደዚህ አይነት ትምህርታዊ ነክ ነገር እና እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ይህን ፔጅ ሰብስክራይብ አድርጉ እና የደወል ምልክት በመጫን አዳዲስ መለቃቸው ቪዲዮ ሲደርሳችሁ ቶሎ እንዲደርሳችሁ የደወል ምልክት ተጫኑ። ኤኒ ሀሳብ አስተያየት ካላችሁ ስለ አቀራረቤ ሊሆን ይችላል፣ ስላነሳሁት ነገር፣ ስለ ቪዲዮ እና ምን ይጨመር ምን ይቀነስ የሚባሉትን ነገር ኤኒ በኮሜንት ላይ ያሳውቁኝ። ለእኔም ብርታት ይሆነኛል እና ሰብስክራይብ አድርጉ ለእኔ በብርታት ቪዲዮ እንድሰራላችሁ እና በቀጣይ ቪዲዮ እስክንገናኝ ወዳችኋለሁ። ፒስ